እጅን ከይቀጣት መቅጣትም ካለብኝ ነኝ መቅጣት ነው እኔ እኮ ምን እንደም አይመልከትም ኧረ ወንዴ ተይ ሙጭ ወንዴ ተይ ስትባል አልሰማ ብላ ነበር ይደብድባት እንዴት እንደዚህ ትላለህ ምንም ክፉ ብትሆን እኮ እህት ነች እንዴት ሞት ትፈርድባታለህ ሞቷን የጠራችው ራሷ ነች ሰው ገሎ እንዴት በሰላም ይኖራል በሱ አይፈረድም እማዬ እሱ ስንቴ ይቅርታ አድርጎላት እሷ ግን ምንም ልትታረም አልቻለች ወንደሰን መቶ ሲደበድባት እየሰማሽ ነበር አዎ እና የደበደባት አስችሎሽ ተኛሽ አላስቻለኝም እኔን እንዳይደበድበኝ ፈርቼ እንጂ ተነስቼ በደንብ ደብድባት ብዬ ልነግረው ነበር እንዳንተ አይነት ቀማኛ ሰው ጭካኔን ማለማመድ ይችልበታል አሁን አንተም በገል ማን ያዝልልሃል እናቴ ማንንም አይፈልገኝ ነው መስሎት አይደል በጣም ብዙ ሰው ይፈልገኝ እምነቴን እኮ ደጋግመሽ በላሽው እኔ ላንቺ ደጋግሜ ይቅርታ አድርጌልሽ ነበር አንቺም የዛን ያህል ደግሞ ደጋግመሽ ይቅርታዬን በላሽው አትግደለኝ አንቺ አልግደል ልጄ መሬት ተነሳ ነፍሰ ገዳይ ሊሆንብኝ ነው እማዬ እባክዎትን አንቺ ነቀርሳ ምን ባረግሽ አልፋታልሽኝ አይደል ከህይወት ያልወጣልሽኝ አይደል ምን ባረግሽ ነው የምትተኝ ምን ባረግሽ ነው ምንድነው ማትወጪልኝ ከህይወቴ ለምንድነው ማትወጪልኝ ኧረ ወንዴ ምን ሆነ ነው ልጅ ዞር በይ ትሆናለሽ በቃ ተወት ቆይ ወንዴ ምን እያደረክ ነው ዝም በይ አንቺ አይመለከትሽም ውጪ አይመለከትሽም አይነትም ዋንዳጣት ውጪ አንተ ልትገላት አትችልም ለምን እንደምትደበድባት ምንድነው ማልችል እቺ የተረገመችን መግደል አልችልም እቺ ሰይጣንን መግደል አልችልም ወይ ሚስት ያረለች እገላታለሁ ምን አገባሽ አንቺ ውጪ አሁን ከዚህ ከመሃል ይኸውልሽ ለሰራችሁ እያንዳንዷ ነገር የእጇን ማግኘት አለባት ለሰራችሁ እናቴ ላይ ቤቴን ምስል አደረገችው ነገር የእጇን ማግኘት አለባት አይንሽ ጥፋ እንዳታይ እንደው ወንዴ ህግ ያለበት ሀገር ነው የምንኖረው ለሰራችሁ ወንጀል ደግሞ ህግ ይቀጣታል አንተ እሷ መደብደብ አትችልም ህግ ይቀጣታል አትበይ ህግ አይቀጣትም እጅን ህግ አይቀጣትም መቅጣትም ካለብኝ ነኝ መቅጣት ነው እኔ እኮ ምን እንደም አይመልከትም ኧረ ወንዴ ተይ ሙጭ ወንዴ አንቺ እሰስ ይሄን ተቀበይ ያዡ ምን ላድርገው ቆፍሪ መቀበሪያሽን ቆፍሪ ምን ቆፍሪ አፍጠሻት መቀበሪያሽን ቆፍሪ እያልኩሽ ለምቀበርበት አዎ የምትቀበሪበት ራስሽ ይወዲት ራስሽ በቆፈርሽው ጉድጓድ ራስሽ ልገቢበት ነው አሁን አታለቃቅሽ ቆፍሪ አይሆንም ለምንድን ነው የማይሆነው ለምን መሞት አልፈልግም እኔ ደግሞ እንድትሞች ይፈልጋሉ ከዛሬዋ ቀን ጀምሮ ለእናቴ ስጋት መሆንሽ እንዲያከትም ፈልጋለሁ ይቅርታ አድርግልኝ ሁለተኛ እማዬ ጋር አልደርስም እማዬ በደረስበት ቦታ አልደርስም እባክህ እንዲህ ይቅርታ አድርግልኝ እባክህ ይቅርታ አድርግልኝ አይንሽ ማየት ስለማልፈልግ እኮ ነው እንድትቀበሪኝ ፈልገው መቅበር አይጠበቅብም እኔ ራሴ እጠፋለሁ ወንድዬ ሁለተኛ አትተኝም በእማዬ ሞት እባክህ ወንድዬ የእናቴን ስም አትጥሪ ዝም በይ አሁን አርፈሽ ቆፍሪ አንቺ አፈር ውስጥ ተቀበሪ ማየት ነው የጓጓሁት ቶሎ ቆፍሪ ብዬሻለሁ በምትወዳቸው እናት ይዣለሁ በእናት ማረኝ ወንድዬ በእናት አንቺ ምህረት አይገባሽም ምንም ምህረት የሚሰጥሽ ሴት አይደለሽም አንቺ የሚገባሽ ሞት ከዛ ሲኦል መሄድ ነው የሚገባሽ አሁን ዝም ብለሽ ቆፍሪ ይቅርታ አድርግልኝ እባክህ ወንድዬ ይቅርታ አድርግልኝ እባክህ ልቀቂኝ ተነሽና ቆፍሪ አትልመጥመጪ ላንቺ ሚራራው ልቤ እኮ አክትሟል ላንቺ የሚያስበው አይምሮዬ ደንዝዟል አውሬ ሆኗል ገለሽኛል በቁሜ ስለዚህ እኔ ከዚህ በኋላ ላንቺ ማስብበት ነገር የለም ላንቺ እኔ ነብሰ ገዳይ ነኝ ነብሰ ገዳይ አንቺ ነሽ እንዲህ እንደሆነ ያደረግሽኝ አንቺ ነሽ ዮዲት ላንቺ የሚያስብልሽ ሰው እንዲህ ጨካኝ ሆኖ እንዲያይሽ ያደረግሽው አንቺው ነሽ አውቃለሁ ብዙ ጥፋት አጥፍቻለሁ ግን ጥፋቴን ማረሚያ እባክህ አንድ እድል ስጠኝ እባክህ አትግደለኝ እውነት የምትታረሚ ሰው አይደለሽማ እንዴ
እምነቴን እኮ ደጋግመሽ በላሽው። እኔ ላንቺ ደጋግሜ ይቅርታ አድርጌልሽ ነበር። አንቺም የዛን ያህል ደግሞ ደጋግመሽ ይቅርታዬን በላሽው። አትግደለኝ። አንቺን አልግደል ወይ ደግሞ ብለሽ እኮ አይንሽን በጨው አጥበሽ ምስኪኗን እናቴ መንገድ ላይ ጠብቀሽ እኮ አንቀሽ ልገያት ነበር አይደለ? እኔ ባልደርስላት ንገሪኛ። ልገላችሁ አይደለም። አዎ እውነት ነው። ልትገያት አይደለም። ውይ ይቅርታ፣ እኔ ነኝ የተሳሳትኩት። በዚህ እባብ ምላስሽ ልትሰድቢያት ነበር ለካ። ልክ እንደው ኩያሽ አድርገሽ ልታቀያት ነበር አይደለ? ማንነቷን ዝቅ ልታረጊው፣ ከፍቷን ልታወርጂው። ይቅርታ አትበይኝ አንቺ ሴትዮ፣ ይቅርታ አትበይኝ። ራስሽ በቆፈርሽው ጉድጓድ ራስሽን ነው የምከትሽ። አትዋሽ። እኔ ይቅርታ ምን ድምፅ ካንቺ መስማት አልፈልግም። አትበይኝ፣ ይቅርታ አትበይኝ። መሞት አለብሽ በቃ። አታርገው። አይታየሽም እንዴ? እያደረኩት እኮ ነው። በቃ እያደረኩት ነው። እኔም ከሰውኛ ወጥቼ አብጃለሁ። ራሴም አይደለሁም እኔ። እንደውም ወንደሰናድ ነው፣ ነፍሰ ገዳይ ነኝ። ይኸው መቆፈሪያሽ፣ ይኸው መሬቱ መቀበሪያሽ። አሁን አብጃለሁ። ትሞቻለሽ። ከአንገትሽ በላይ ሳልቀነጥሰው ቆፍሪ። ኔና ተነሽና ቆፍሪ። አንቺ ልክስክስ ቆፍሪ። ዛሬ ደምሽን ማየት ፈልጋለሁ። ስትቀበሪ መመልከት ፈልጋለሁ። አንቺ እንስሳ ቆፍሪ። ወንድሜ ወንደሰን መጥቶ ነበርና ዮዲትን ይዟት ሄደ። አዎ ይዟት ሄደ። አይኗን ለማየት የሚጠላት ሚስቱን እንዴት በሰላም ይዟት ሄደ? በሰላም አይደለም ወንድሜ፣ በጣም ደብድቧታል። በዛ ላይ ደግሞ ትሞቻታለሽ ብሎ ነው ይዟት የወጣው። እኔውን ነገር እንዳደርጋት ፈርቻለሁ። የመታት ነው ያልሽው? እንዴት ቢንቀኝ ነው ቤት ድረስ መጥቶ እህቴን የደበደባት? ለነገሩ ይበላት። ተይ ስትባል አልሰማ ብላ ነበር። ይደብድባት። እንዴት እንደዚህ ትላለህ? ምንም ክፉ ብትሆን እኮ እህት ነች። እንዴት ሞት ትፈርድባታለህ? ሞቷን የጠራችው ራሷ ነች። እኔ ምንም አላደረኳት። ላስከብራት ሞክሬ ነበር። እሷ ግን እናቱን መንገድ ላይ አግኝታ ሰደበቻቸው። ታዲያ መደብደብ ይነሳው? የፈለገ ነገር ብታደርግ እሱ የመደብደብ መብት የለውም። አንተ እኮ እዚህ እንዴት እንደመታት ስላላየክ ነው። አያገባኝም። ራሷ ያመጣችው መዘዝ ነው። ራሷ ትወጣው። ለምንድን ነው ያቆምሽው? ቀጥይ፣ ቶሎ በይ። አንቺ እያናገርኩሽ እኮ ነው። ቶሎ በይ። አንቺን ከገደልኩ በኋላ መሄድበት ትልቅ ጉዳይ አለኝ። አሁን ቶሎ በይ። ቆይ እኔን ገለህ እንዴት ነው መኖር የምችለው? ደስተኛ ነው የምሆነው። የሰው ልጅ ዳግመኛ ከዚህ በኋላ የወዲት ጉዲት የተባለችን ሴት ስለማያገኝ ስለማትጎጃቸው ከዚህ በላይ ምን የሚያስደስት አለ? በደስታ ነው። አሁን ቆፍሪ። ወንድዬ ማረኝ እባክህ፣ በሞት አትቅጣኝ። እውነት አንቺን በሞት ካልቀጣሁሽ በምን ልቅጣሽ? አንቺን ገሎ ከመቅበር በላይ ምን ትልቅ ካሳ አለ? አለ? የለም። ልታሰር እናት ገላረኩት ነገር በሙሉ ህግ ጋር ሂጂ እናዛለሁ። ከዛ ህግ ይቅጣኝ። ኦኬ፣ እስቲ እናስበው። አቃቤ ህግ አንቺ ላይ ክስ ይመሰርትብሻል። አንድን ምስኪን እናት እንዳሰቃየሽ ምናምን ይነገራል፣ ሰዎች በተሰበሰቡበት። ከዛ ዳኛው ደግሞ በአንድ መዶሻ የሆነች አመት ይፈርድብሻል። በቃ ይሄ ላንቺ በቂ ነው? ዮዲት ጉዲት ላደረግሽው ነገር በቂ ነው? አዎ፣ በሞት ከምቀጣ ብታሰር ይሻለኛል። ብትታሰሪ የእስር ጊዜሽን ጨርሰሽ ትወጫለሽ። ከዛስ ከተማው ላይ የኔ የፈረስ ጭራ ፀጉርሽንና ሚኒስከርት አድርገሽ ልትዝናኝ፣ ንጹህ አየር ልትስቢ፣ እኔ ልቃጠል፣ ከምስኪን ከድሃ እናቴ ጋር ልቃጠል። እውነት እኔን ገለ አንተ በሰላም አትኖርም። ከዛ ምን ልታረጊ ነው? መንፈስ ሆነሽ መተሽ ህይወቴን ልበጠብጪው ነው? አንቺ የሞት መልአክ ትታሰራለህ። ልታሰር አንቺን ገድዬ ብታሰር ለኔ የአይምሮ የህይወት እረፍት ነው። ልታሰር በደስታ እሰይ፣ ልታሰር ብቻ። አንቺ ሙጅልኝ። ምናምን የለም እንዳትጨርሺው። ትሰሚኛለሽ? አንቺ የዲያብሎስ እህት፣ አሁን አንቺን ቀብሬሽ ወደምሄድበት መሄድ እፈልጋለሁ። ቆፍሪው። እውነትሽን ነው?
አዎ እማዬ፣ ፀሐይ ናት ደውላኝ ነገረችኝ። ደብድቧት እገልሻለሁ ብሎ ይዟት ወጣ አለችኝ። ወይኔ ልጄ የፈራው ደረሰ። አሁን ልጄ ላጣው ነው። አያጡትም። አጣሁት እንጂ አለምዬ፣ ሰው ገሎ እንዴት በሰላም ይኖራል? በሱ አይፈረድም እማዬ። እሱ ስንቴ ይቅርታ አድርጎላት እሷ ግን ምንም ልትታረም አልቻለችም። የሰው ደም በእጁ ላይ ያለ ሰው ሲቅበዘበዝ እኮ ነው የሚኖረው። ባትታረም መግደል መደብደብ ነው መፍትሄው። እማዬ ዮዲት እኮ ተደብቃ ስትሰራ የነበረውን ነገር በሙሉ አደባባይ ወጥቶባት እንኳን አርፋ መቀመጥ የማትችል ሴት ናት። እሷ አርፋ ባትቀመጥ እኛ እንደሷ አውሬ መሆን አለብን? የለብንም። ለዛ እኮ ነው ወንድዬን አትሂድ ብዬ ከለከልኩት። እሱ ግን አይሰማኝም። ቢሆንም ግን አልፈርድበትም። እንዴት ነው ማፈርጅበት? ሰው መግደል የሚደገፍ ሀሳብ ነው እንዴ? አይደለም። ዮዲት ግን ለሰራችው ስራ ሞት ቢያንስባት እንጂ አይበዛባትም። እንዴ እውነት እኮ ነው እንዴ። ላንቺ እኮ ሞት ሲያንስሽ እኮ ነው። ታውቂያለሽ ላንቺ ግን እንደሚገባሽ ከነ ነፍስሽ እንደዚሁ ከነ ወደል ሰውነትሽ ለአውሬ ብትሰጭ፣ ከዛ በኋላ ደግሞ የተራበ ጅብ እየመጣ ቢበላሽ መጫወቻ ብትሆኚ ደስ ነው የሚለኝ። ተሸንፌያለሁ። ጥፋቴ ታውቆኛል። አጉል ጨዋታሽን አቁሚ። ማይመስል ለቅሶሽን ለኔ ታዩ። ሰሚኛለሽ? ያንቺ ለቅሶ ያዞ እንባ ነው። እሱን ቀልድ ታዩ። ለኔ አይጠቅመኝም። አልሰማሽም፣ አላምንሽም። አሁን እንኳን የምሬ ነው ወንድዬ። ጥፋቴ ታውቆኛል። ድጋሚ እናትን አልበድልም ወንድዬ። እኔ እንዳጨርሽው አንቺ ጋኔል ምህረት አትበይኝ። ምህረት የሚለው ቃል ባንቺ ላይ አያምርም። ምህረት የሚለው ቃል ባንቺ ላይ ይዘገንናል። ይሄ በመርዝ የተለወሰው አንደበትሽን እያመጣሽ እኔ ላይ አትርጪ። አያምርም። ምህረት አትበይኝ ወንድዬ። እኔ እኮ ሚስት ነኝ፣ ዮዲት ነኝ። እንዴ እቺ ምን አይነት ሰይጣን ናት እንዴ? እየሞትሽ ራሱ ምን አይነት ውሸት ነው የምትዋሺው እንዴ? ከአንደበትሽ የሚወጡት እየታሹ ቃላቶች እኔን አያቀልጡትም፣ ልቤን አያቀልጡትም። ገባሽ? አውቃለሁ ክፉ ልብ ነው ያለኝ። ያንተ ልብ ግን ጥሩ ነው። ቆየ እኮ ከመምህሩ ደቀ መዛሙርቱ ሲባል አልሰማሽም እንዴ? አንቺ ደንቆሮ ስሚ፣ አንቺ ዲያቆን ብትሆኚ እኔ ቄስ ሆኜ በልጬሻለሁ። ገባሽ? አንቺ እናቴን በመርዝ ነበር አይደለ? አንዴ በፈትፍተሽ አንዴ በውሃ መልክ ልታገቻት ልገያት የነበረው። እኔ ደግሞ በዚህ በያሽው አካፋ ጭንቅላትሽ እንደ እባብ ቀጥቅጬ እዚህ ውስጥ ቀብርሻለሁ። ወንድሜ ቆይ ለምን ደረቅ የምትሆነው? ዮዲት እኮ አንድ ነገር ኮንሽ መልሶ ራስን ነው የሚቆጭህ። ምንም ቢሆን እኮ እህት ነች። አውቃለሁ እህቴ ነች። ለዛ ብዬ ነው ለክብሯ ብዬ ቤቱ ድረስ ሂጄ የተጣላውላት። ላስከብራት ልጠብቃት ብዬ ነው ልደባደብላት የነበረው። አሁን ግን ተደባደበላት እያልኩ አይደለም። ምን ላርግሽ? የት እንደወሰዳት አጣራና እንዲለቃት አድርግ። ካልሆነ ግን ይገላታል። አያነሳም። እስቲ መልሰሽ ደውይለት። አሁንም አያነሳም። መልሰሽ ደውይለት። እማዬ እያነሳ አይደለም እኮ። ደግሞ መደወሉ ምን መፍትሄ ያመጣል? ሊያነሳልሽ ይችላል። ደውይለት እባክሽን፣ ደውይለት ቶሎ በይ። እሺ ደውልለታለሁ። እማዬ አነሳ። ልጄ የት ነው ያለው? እባክህ ያለበትን ቦታ አሳውቀኝ። በቁምሽ ልትቀብርሽ የነበረችዋን ሰይጣን መቃብሯን እየቆፈርኩላት ነው። ወንድዬ እባክህ ባጠባውቱት፣ እባክህ ወደ ቤት ተመለስ። ይቅርታ አድርጊልኝ እማዬ፣ በፍጹም ያንቺ ቃል አልሰማሽም። እስከ ዛሬ እሾህና አስታሰቃየን የነበረችውን ሴት ሳልቀብር አልመለስም። እባክህ ወንድዬ ገላ ትታሰርብኛለህ። እባክህ ልታሰራ? አንቺ ደህና ሆነሽ እኔ ብታሰር ምን ችግር አለው? እኔ አጠገቤ እንድትኖርልኝ ነው የምፈልገው። እንዲህ ናቲ፣ አንቺ ቶሎ ቆፍሪ እስስት። እንዴ እማዬ፣ የኔ መኖር ላንቺ ምን ጠቀመ? ንገሪኝ እስቲ። የኔ መኖር ላንቺ ምን ጠቀመ? አስገድዬሽ ነበር እኮ። ልጄ ነህ፣ እባክህ ልጄ፣ የመለህን ስማ። እማዬ፣ ልታስቆሚኝ አትሞክሪ። በቁሜ እያለሁ አልጠቀምኩሽ፣ ከአንቺ ጋር እያለሁ አልጠቀምኩሽም። ቢያንስ እቺ እስስት መርዝ የሆነች ልጅ ልድፋትና እጄን ለመንግስት ለህግ ሰጥቼ ያኔ ትገላገዋለሽ። ወንድዬ
የኔ ጌታ እባክህን ወደ ቤት ግባ። ይቅርታ እናቴ፣ እኔ እንደዚህ ነገር ውስጥ ገብቼ አንቺን አስከፋለሁ ብዬ አስቤ አላውቅም ነበር። ግን እናቴ እኔ አማራጭ የለኝ፣ የአንቺን ግፍ መበቀል አለብኝ። ይቅርታ አልመጣም። ወንድዬ ዘግቶታል። እማዬ ደህና ናት? እማዬ ምን ሆኗል እናቴ? ወንድዬን አጣሁት። ወንድዬን ቀማችኝ። እባክዎትን ሊረጋጉ። አባዬ ምንድነው? ዮዲት የሷን ስም እንዳትጠሪብኝ አባዬ። ያው አሁን ካልነገርኩሽ በኋላ ይቆጭሻል ብዬ ነው። ለምንድን ነው የሚቆጨኝ? ዮዲት አፈር ድሜ ብትበላ በምንድን ነው የምጎዳው? ንገርኝ እስቲ። አፈር ድሜ ያበላች ልጅ በቁማ ብትቀበር የሚቆጨኝ ይመስልሻል? አባዬ ምንም ብትሆን እኮ ልጅሽ ነች። አውቃለሁ፣ ልጄ ነች። እና ምን ይሁን? እሷ ነች እኮ ከነበርኩበት ማማ ወርዳ አፈር ድሜ ያስቀጥችኝ። እና እሷ መጥፎ ሆነችብሽና አንቺ መጥፎ ልትሆኝባት ነው? አዎ። ለምን መጥፎም አልሆነው? መጥፎም አልሆንበትን እስቲ አንድ ምክንያት ስጪኝ። ምክንያቱም ልጅ ነች። ልጅ ምንም ቢያጠፋ እናት በፍጹም ልጇ ላይ ቂም አትይዝም። ቂም የማትይዘው ያንቺ እናት ናት። እኔ ግን ይይዛለሁ። እስቲ ዮርዳኖስ አንድ ጥያቄ ልጠይቅሽ። አንቺ እናትሽን ቤት ታሸጫለሽ? አላሸጥም። ዮዲት ግን አሽጣለች። እናቷን ሰድባለች፣ አዋርዳለች። ለዚች ልጅ ነው ዘኝ የምትይ? አባዬ ወንደሰን መቶ ሲደበድባት እየሰማሽ ነበር? አዎ። እና የደበደባት አስችሎሽ ተኛሽ? አላስቻለኝም። እኔን እንዳይደበድበኝ ፈርቼ እንጂ ተነስቼ በደንብ ደብድባት ብዬ ልነግረው ነበር። አባዬ አንቺ ልጅ ከኔ ምንም ነገር አታገኝም። ለራሴ የራሴ ችግር አናቴ ላይ እየጨፈረብኝ ነው። የክፉዋን ልጄን ችግር የምሰማበት ጆሮ የለኝም። ራሴን ላስታምበት። አሁን ዞር በይልኝ። አባዬ ግዴታውን ነገር ማድረግ ይኖርብናል። እቤት ድረስ መጥቶ ከደበደባት ውጪ ደግሞ ምን ሊያረጋት እንደሚችል አስቢው። አሰብኩት። እና ምን አሰብሽ? አንቆ ሲደፋት ሲያንደፈድፋት፣ እኔ ደግሞ ስስቅ። አሁንስ ደከመኝ፣ ዛልኩ። በቃ ኮፍሪ እኮ ነው የምልሽ። እዚህ እኮ ለድግስ እኮ አይደለም ያመጣሁሽ፣ ወይ ኬክ ልጋብዝሽ አይደለም። መቀበሪያሽን እኮ ኮፍሪ። ደከመኝ፣ ዛልኩኝ። ለስንት ዓመት እኔን ልቤን፣ አካሌን፣ ህይወቴን፣ ቤተሰቤን ስታደክሚ ቆይተሻል። አሁን ለመቀበሪያሽ ነው የደከመሽ? ቀልዱን ተይውና ቆፍሪ። አልቻልኩም። ደከመኝ። እውነትሽን ነው ደከመኝ። ገና ሞትሽ እየተቃረበ እኮ ነው። እኔስ እድሜ ልኬን ያደከምሽው፣ እድሜ ልኬን የዋህነቴን እንደ ሞኝነት የተጠቀምሽውስ እሱ ምን ሊባል ነው? ደከመኝ እንዴ! እውነትሽን ነው። አሁን ተነሽና ቆፍሪ። ይቅርታ አድርግልኝ፣ አጨክንብኝ። ልመናሽ ከምንም ነገር አያደነሽም። ትሰሚኛለሽ? አንቺ ደንዝዝ። ወንድዬ የእናቱ ልጅ ነቅቷል። ከዚህ በኋላ ማንም አይሰማሽም። ተነሽና ቆፍሪ። መሞት አልፈልግም። ይቅርታ አድርግልኝ። ማረኝ፣ ማረኝ። አታሳዝነኝም? ልጅሽ እኮ ነች። የወለድኩት እናቷን የምትነድፍ ጊንጥ ነው። መቼም አታሳዝነኝም። አባዬ ግን የሚቆጭሽን ስራ ነው እየሰራሽ ያለሽው። አታሽቃብጪ እባክሽ። አፍሽን ዘግተሽ ውጪ። አንቺ ልጅ ልተኛበት ውጭልኝ። ተው እንጂ ወይዘሮ ወርቄ፣ ይህን ያህል ጊዜ ተጠፋፍተን አሁን ስመጣ ውጣ ይሉኛል። አልናፈቅኩትም? አንተ ሰይጣን፣ በምንድን ነው የምገላገል? አሁንማ ሊገላገሉኝ ነው። እንኳን ደስ ያሉት። ቤቶትን የሚገዛ ሰው አገኙ። እንዴት ደስ ይለኛል። አንተ ሀብታም ስትሆን እኔ ደሃ ልሆን ነው። ድህነት ይህን ያህል እንደምታስቡት ከባድ አይደለም ወይዘሮ ወርቄ።
ይለምዱታል። እርሶ ብቻ ጠንከር ይበሉ። ጥንካሬን ወስደህብኝ ምንም ጠነከርኩት? አልፈሰፈስከኝ አንተ አረመኔ። ወይዘሮ ወርቄ ለምንድን ነው የሚያማርሩት? ተመስገን ይበሉ እንጂ። ምን አግኝቼ ነው ተመስገን የምለው? ምንም ሳይሰጠኝ ተመስገን ልበል? እስር ቤት አይገቡ። አለመታሰሮ ብቻ ሰላም ሊሰጡት አይገባም እንዴ ወይዘሮ ወርቄ? እንዳለ መሆኑ ግን ንብረትሽ ሽጬ ያለኝም በሙሉ ላንተ ሰጠው። ከዛስ ብሩን ከተቀበልክ በኋላ ቪዲዮውን ለፖሊስ እንደማሰጥ በምን አረጋግጣለሁ? አለማመን አይችሉም። እንደዚሁ ሊያምኑኝ ነው የሚገባው። ግን እንደርሶ አጭበርባሪ ስላልሆንኩኝ አልከደውትም። አያስቡ። ልመን ልጄ፣ እንዴት ነው አንተን ላምን የምችለው? አንተ እኮ የማትታመን ጨለማ ማጅራምች እኮ ነህ። በመታመን ጉዳይማ ከእርሶ ይሄ ማጅራት መቺ 10 እጅ ይሻላል። ተው እንጂ አትመጻደቅ። ሌባ ሲመጻደቅ አያምርበትም። የት እንዳገኘው ረሳው መሰለኝ። አፍ አለኝ ብለህ አታውራ። የት ነበር ያገኙኝ? ሰፈርህ። ረሃብ ሆድህን እየቆላው ከምግብ ቫይታሚን ዲ ስለማታገኝ ከፀሐይ ለማግኘት እየሞከርልን ያገኘው። እውነት ነው። ከምግብ ቫይታሚን ዲ ስለማላገኝ ፀሐይ ነበረች የምትመግበኝ። እርሶም አሁን ችጋራም ድሃ ስለሆኑ ቫይታሚን ዲ ፍለጋ ውጪ መቀመጡ አይቀርም። አታስቡ። ፀሐይ እንደ ሰው ክፉ ስላልሆነች ለማንም አታዳለም። እንደው ምን አድርጌ ነው? እርሶም ለፈጣሪ ምንም አላደረክልኝም ብለው ሊያማርሩ ነው? ተው እንጂ አያማርሩ። ፈጣሪ ምንም አላጠፋም። እንደውም እንደ እርሶና እንደ ልጆ ጥፋት ቢሆን እሳት ነበር የሚያዘንብባችሁ። በጣም 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 መጥፎ ኃጢአት ነው የሰራችሁት። ወይዘሮ ወርቄ እርሶ እኮ የሰዶምና የገሞራ ጊዜ የተሰራው ኃጢአት ጋር የሚስተካከል ኃጢአት ነው የሰሩት። እነሱ ግን ያኔ የሰዶምና ገሞራ ጊዜ ኃጢአት የሰሩት ሰዎች ጨውና አመድ ሆነዋል ለቅጣታቸው። እርሶ ግን አሉ። ጨው አልሆንኩም። አመዱ ግን መች ቀረልኝ? ይሄው እየዘማመርኩ ነው። እድሜ ላንተ አመዳም ሆንኩ። ልጄን አጣሁት፣ ቡቃያዬን አጣሁት። ወይኔ ልጄ። እማዬ ይረጋጉ እባክዎትን፣ ረጋ ይበሉ። ምንም አይሆንም። ምኑን ተረጋጋው? ወንድዬ ልጄን እኮ ነው ያጣሁት። እማዬ እባክዎትን፣ በመጨነቅ የሚመጣ ነገር የለም እኮ። ተረጋግቼ ምን አመጣው? ልጄ መሬት ተነሳ። ነፍሰ ገዳይ ሊሆንብኝ ነው። እማዬ እባክዎትን ለኔ ብለው ይረጋጉ። እኔ ነበርኩ መሞት የነበረብኝ። ቁጭ ብዬ ምን እሰራለሁ? አለምዬ ልጄን አጣሁት እኮ። እማዬ እባክዎትን አያልቅሱ። አልቅሰው አያስለቅሱኝ። እባክዎት ተረጋጉ። እማዬ እባክዎትን ተረጋጉ። በቃ አላጡትም እማዬ። ደህና ይሆናል፣ በእርግጠኝነት ደህና ይሆናል። አያልቅሱ። ዮዲት፣ እስቲ የመጨረሻ ጥያቄ ልጠይቅሽ። ከመሞትሽ በፊት ምንድነው የመጨረሻ ፍላጎትሽ? ይቅርታ አድርግልኝ። የማይሆን ነገር አታውሪ። እኔ ጠየቅኩሽ የመጨረሻ ፍላጎትሽ ምንድነው ነው? ይቅርታ አድርግልኝ፣ ማረኝ። መቼም ቢሆን ላንቺ ሚራራ ልብ የለኝም። ዮዲት ጉዲት፣ ጨዋታው አልቋል። ሄሎ ማዬ። እውነት ግን ነው? አውቅቷል። አልቋል። ልጄ እድል እንዳገኘ ልገልግ ይገባ ነበር። ቀደምኩ ወንድዬ፣ ቀደምኩ ወንድዬ። ምን ያክል እንደማፍርብህ ግን ታውቃለህ? በጣም እኮ ነበር የማፍርብህ። ጓደኞቼ አንተ ላስታውቅህ
በጣም ነበር የማፍርብህ አንተን በጣም ነው የማፍርብህ ወዲ ወዲዬ ልጅ ወዲዬ እንዳንተ አይነት ሰው እኮ መኖር አይገባም። ሲጀመር ሞኝ እኮ ነው። ሲጀመር አንተ ሞኝ ነህ። ሞኝ ሰው ምን ይሰራል? ምንም። እንኳን ሞትክ ደግሞ ወንድዬ ብለሽ አትጥሪኝ፣ እገልሻለሁ። እውነት ትገለኛለህ? ይሄ ሞትክ። አንዴ ተነስ እስኪ ግደለኝ። አገለኝም ነበር ወንድዬ። ኧረ እባክህ ወይኔ ልጄን አጣሁት አለምዬ፣ ወንድዬን አጣሁት። ለምንድን ነው እንደሱ የሚያይ? በውስጡ ምን አለ አቅም ኖረኝ በገደልኩት እያሉ እያሰቡ ነው አይደል? በምን አወቅ? የእርሶ ባህሪ መች ጠፋኝ። እርሶ እኮ በጣም ጨካኝ ኖት። ልጆትም እንደዛው። ለራሳችሁ ጥቅም ስትሉ ማንንም ልትገሉ ትችላላችሁ። እንዴት ነው ግን እንደዚህ ጨካኝ መሆን የቻላችሁበት? እንዳንተ አይነት ቀማኛ ሰው ጭካኔን ማለማመድ ይችልበታል። አሁን አንተን በገል ማን ያዝልልሃል? እናቴ ማንም አይፈልገኝ ነው መስሎት አይደል? በጣም ብዙ ሰው ይፈልገኛል። ደግሞ ከእርሶ የሚገኘው ገንዘብ የብዙ ሰው ህይወት ይቀይራል። የብዙ ሰው ልጄ ልገለኝ አልነበረ? ይኸው እኔ እኮ ነኝ የገደልኩ። እኔ ነኝ የገደልኩ። እስኪ ተነስ ግደለኝ። ለጅብ ሰጥቻለሁ አላልከኝም እንዴ? ተነስ አስጠኝ። ለጅብና ለምስት ሰጥቼሃለሁ። ጅብ ይብላ። እሺ ጅብ ይብላ። ኦኬ ቆንጆ ቤት ያምራል። ቆንጆ መሆኑንም አውቀዋለሁ፣ ግን አይሸጥም። ደላላው ምን አለ? እሱ ሁላ ማስረጃ ነው ያለው። እኔ ቤቱን ልይ ብዬ እኮ ነው የመጣሁት። ባለፈው አይተህ የለ እንዴ? ድጋሚ ምን አሳየኝ? አሁንም አይኔ አይደል እንዴ? እንደፈለኩ ላደርገው ነው። እንኳን ማየት የፈለኩትን አደርገዋለሁ። ልጄ ወይ እባክዎትን ይረጋጉ። እባክዎት ተረጋጉ። ማዬ ወዲዬን አጣሁት።